ዛሬ ማለት ነው ጸሎት ጊዜ ላጣችሁ ለጸሎት ከእግዚአብሔር ጋር ኮኔ መገናኘት ፈልጋለሁ ግን በቃ ጊዜ የለኝም ሰዓት የለኝም እግዚአብሔርን ማገኝበት በጣም በስራ ቢዚ ነኝ በሆነ ነገር ቢዚ ነኝ እኮ ጊዜ ባገኝ እኮ በጻድቅ ደስ ይለኛል ጸሎት ባረግ ደስ ይለኛል ለምትሉ መፍትሄና ምጠቁማችሁ ነገር እንዴ በማንኛውም ሰዓት የምታረጉት ከእግዚአብሔር ጋር ያለ ግንኙነት ለጸሎት በቃ ጸሎት ማለት ከእግዚአብሔር ጋር መገናኘት ነው መዋል ነው በቃ ከእግዚአብሔር ጋር መገናኘት ነው ጸሎት አይደል ስለዚህ ጊዜ ካጠራችሁ ማለዳ ተነሱና አመስግናችሁ ከተነሳችሁ በኋላ መንገድ ላይ ይሄዳችሁ ወይስ ከቤታችሁ ወጣችሁ ወደ ስራ ወደ ትምህርት ስትሄዱ መንገድ አለ እርግጠኛ ነኝ በዛን ሰዓት አውሩት እግዚአብሔርን አምላኬ እኮ ተመስገን በቃ የምትፈልጉትን አውሩት ይሄ አንዳንድ ሰዎች በህይወታችን ጸሎት የሚከብደን ሰዎች አለን እንዴት እንደምንጸልይም አናቅም አላቅም ግን በቃ የመጣላችሁን ብቻ ከእግዚአብሔር ጋር አባቴ እኮ እንደዚህ ያደረገ እኮ ነው ጓደኛችሁ አርጉት አባታችሁ አባቴ እኮ እንደዚህ እኮ ነው ዛሬ እቅዴ እንደዚህ ነበር ፕላኔ ብሎ እንደዚህ ነበር አንተስ ምን ትላለህ ያየህልኝ ምንድነው እያላችሁ በቃ ከእግዚአብሔር ጋር ያወራችሁ ስራ ቦታችሁ ድረሱ ልክ ስራ ቦታ ስትደርሱ ደግሞ ስራችሁን እንዳስተካክሉና ደግሞ አሁንም ደግሞ በመሃል በቃ እንደው ስራችሁ እንኳን በጣም አይምሮ የሚፈልግ ስራ ያላችሁ ሰዎች ካላችሁ እንኳን በመሃል ደግሞ እግዚአብሔርን በቃ አንተ ቀደምልኝ አንተ አብረኝ እግዚአብሔርን ይውላችሁ ከስትንፋሳችሁ ይበልጥ ቅርብ አድርጉት እግዚአብሔር ከስትንፋሳችን ይበልጥ ቅርብ ነውና አቅርቡት ነገሮቻችሁ እንዲሳካላችሁ ይሄ ቁጭ ብላችሁ አሁን አንዳንዴ መጥቶባችሁ አያቅም ቁጭ ብላችሁ የምታረጉት ግራ ገብቷችሁ በቃ ጭንቀት ሚላችሁ ሰዎች እንዲ ቁጭ ብላችሁ ራሱ ብቸኝነት ይሰማችኋል ይካፋችኋል ምን ላድርግ በቃ እግዚአብሔርን ለመጥራት እንኳን ፓወር የሌላችሁ ሰዎች አለንና በዛን ሰዓት እግዚአብሔርን ሲቀርብ አድርጉት ከናንተ ጋር መዋል ይውጣ ከስራችሁ ጋር አብራችሁ ይዋል በመንገዳችሁ ከእግዚአብሔር ጋር እስኪ ሞክሩት ሰው አሁን ከህይወታችሁ ውስጥ ቦታ ስጡትና ይወቃ ጓደኛችሁ በቃ እስኪ አሁን በጣም የቅርብ ጓደኛ የልብ ጓደኛ በቃ ለጊዜው አርጉት እስኪ የምሬ ነው አሁን እንደ አምላክ መከበሩ ክብሩ እንዳለ ሆኖ ከእግዚአብሔር ጋር መቀራረብ ያስፈልጋችኋልና ይሄን አድርጉ የምሬን ነው ነግራችሁ እግዚአብሔርን ጓደኛችሁ ልክ አሁን ከቤቴ ስወጣ ላወራው ነው የመጣሁት አሁን ይውላችሁ ይሄ ቦታ የምታዩት ቦታ አይደል እዚህ ጋር ወክ አረጋለሁ ማለት ነው ይኸው ላሳያችሁ ነው ወክ አረጋለሁ ይሄን ከአንድ ሰዓት በላይ ነው የሚሄደውና ከዛም በኋላ በዛት ግን ከእግዚአብሔር ጋር ነው ማወራው ነው አምላኬ ውሎዬ እንደዚህ ነበር ዛሬ ጌታዬ በቃ እንደዚህ ውሎ ዋልኩኝ ኃጢያት በዛ ላይ አትሰሩም ለምን መሰላችሁ የሆነ ነገር ልታረጉ ስትሄዱ እግዚአብሔር አብሯችሁ እንዳለ ስለምታውቁ ምን ትላላችሁ አረ በስመ አብ እንደ እግዚአብሔር ምን ይለኛል አሁን እግዚአብሔር አጠገብ የሆነ ወይ ነገር ላድርግ ልሳደብ የሆነ ሰው ላስቀይም ይሆን አረ ይቅር በለኝ ጌቴ ምናምን ነው የምትሉትና ለክ እውነቴን ነው የምነግራችሁ እንደዛ አይነት ማድረግ ስትጀምሩ አንድ እግዚአብሔርን ታስደስታላችሁ እግዚአብሔር በእናንተ ይደስታል ሁለተኛ ነገር ደግሞ ከኃጢያት ትድናላችሁ ለምን እግዚአብሔር እናንተ ስለያዛችሁ ከእናንተ ጋር ስላለ ከኃጢያትም ትድናላችሁ ማለት ነው ስለዚህ ይሄን ነገር ሞክሩት ይጠቅማችኋል ጸሎት በጣም ለከበዳችሁና ጊዜ ላጣችሁ ሩጫ ላይ ላላችሁ ሰዎች ቅድሚያ እግዚአብሔርን አስቀድሙ የምሬንም ነግራችሁ እሱን ስታስቀድሙ ነው ስኬታችሁ አብሮ የሚመጣው እንጂ እሱን ከኋላ አርጋችሁ እናንተ ብትቀድሙ መሮጥ ነው የሚሆንባችሁ እንጂ በፍጹም አትቀድሙ መንገዳችሁ ላይ አትቀድሙ እሱን ከፊት አርጉትና አብራችሁ ውጡ እጅ ለእጅ ተያይዛችሁ ተቃቅፋችሁ ውጡ ከእግዚአብሔር ጋር እንደዛ ነው አሁን ከሰይድ ጌታው ይቀፈኝ በቃ ቀፈኝ ያዘኝ እናቴ እና ማን አለኛል እግዚአብሔር እሺ እንደዛ አድርጉ ይጠቅማችኋል